ቴዲ አፍሮ በቅርቡ ለአሜሪካ ኮንሰርት አቅርቦ ነበር። እንዴት ነበር ለኮንሰርቱ? ኮንሰርቱ በጣም ጥሩ ነበር። የህዝቡም አቀባበል ፍጹም ኢትዮጵያዊ ጨዋነት የተላበሰ ነበር። እስኪ ለኮንሰርቱ ከተጫወትከው ስራ ላይ ዩናይትድ እንመለስና ለመጠይቅህ ጥያቄ አለ። አዲስ አበባ ነበር የጥንቱ ስምሽ አሁን በመንግስት የሚልሻሉሽ ለኔ እንደገባኝ አሁን ለስልጣን ላለው መንግስት ለእርኔ መናገርህ ነው። አንተ ድሮም ለኛ በስልጣን እያለን ለ17 መርፊያ ምናምን ብለህ ለሂሳብህ አወራደንልህ ነበር። ዋይ አታድብህ እንዴ? ምን መሰለህ ዲማን፣ በውስጥህ እውነተኛ የሆነ ኢትዮጵያዊነት ካለ የፍቅር ግለቱ የማይመስል ነገር ሲደረግ ያየ ዝም እንድትል አይፈቅድልህም። ኢትዮጵያዊነት ማለት ጀግንነት፣ ለነጻነት መስዋዕትነት መክፈል፣ ቀንበርና ጫናን የሚቋቋም ሰፊ ትከሻ መያዝ ማለት ቢሆንም ቅሉ ኢትዮጵያዊነት ግን ትርጉሙ ከዚህም በላይ ረቂቅ ነው። ለማንኛውም ዲማን ፍቅር ያሸንፋል። ዋይ ለአሜዚንግ ነው ያለ ተመልካቾቻችን። ለዚህ መስሚያው ጥጥ ለሆነ ለቴዲ አፍሮ ሞቅ አድርጋችሁ ሸኝልኝ ያለ